ንግድን ለመጀመር ረዘም ላለ ጊዜ አስበዋል። ነገር ግን የትኛውንም መምረጥና መጀመር እንዳለባችሁ ባለማወቅ ተቸግራችኋል። በእርግጥ ይህ የእርስዎ ችግር ብቻ አይደለም። ይህንን ካለመረዳት ስራን የጀመሩ ሰዎች ከጅምሩ ምርጫቸው ትክክል ስላልነበረ አልተሳካላቸውም። ትክክለኛውን የንግድ መምረጫ ከመነሻ እስከ ትልቁ ድርጅት መዳረሻ በዝርዝር እንመለከታለን። በዛሬው ቪዲዮ ልነግራችሁ ወይም ላመላክታችሁ የፈለግኩት ዋና በጥናት በትምህርትና በልምድ የተፈተኑ ትርፋማና ለረጅም ጊዜ ቀጣይ የሚሆኑ የንግድ ተቋም እንዲኖሩት የሚያደርጉ የንግድ የመምረጫ ነጥቦች ለመረዳትና ለማግኘት ይህንን ቪዲዮ እስከ መጨረሻው ይከታተሉ። ሰላም የአርዲቲዩብ ቤተሰቦች፣ ቻናሉን ከወደዱት ለማሳደግ እናንተ ያለምንም ወጪ ወይም ጉዳት ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩልዎን ድጋፍ ያድርጉ። መልካም፣ ወደ ዝርዝር ነጥቦቹ ስንመለከት የዚህን የንግድ መሰረታዊ የንግድ መምረጫ ነጥቦች ዋና የቢዝነስ መምረጫ ዘዴዎችን ስንመለከት በመጀመሪያ ራስን መገምገም። አንድ ቁጥር ወደ ቢዝነሱ ከመግባታችን በፊት የቢዝነሱ መምረጫ ነጥባችን ራስን መገምገም ነው። ራስን መገምገም በምንልበት ሰዓት የሚከተሉ ነጥቦች ይኖራሉ። ለምሳሌ ምን አይነት ሙያዎች ወይም ችሎታዎች አሉኝ፣ ወይም ደግሞ በጥሩ ሞራልና ስሜት በየቀኑ ልሰራው እችላለሁ። ይህን የምትመርጡትን ቢዝነስ ማለት ነው። ወይም ደግሞ ምን አይነት የንግድ ትስስርና ሀብት አለኝ፣ ንግዱን ብጀምረው ምን አይነት በዚህኛው መስክ ምን አይነት የንግድ ትስስር ሀብት አለኝ፣ ቢዝነስ ኮሚኒኬሽን ማለት ነው። ወይም ደግሞ ምን ያክል ገንዘብ እና ሰዓት በዚህ ንግድ ላይ ኢንቨስት ላደርግ እችላለሁ የሚለውንም ተጨማሪ በመገምገም ምንጊዜ ማየት ይኖርብናል ማለት ነው። ምንጊዜም ስኬታማ የሚሆኑ ነጋዴዎች የሚወዱትንና የሚያውቁትን ስራ የሚሰሩ ናቸው። ስለዚህ መጀመሪያ ራስን መገምገም ወሳኝ ነጥብ ነው ማለት ነው። ሁለተኛ፣ በዙሪያ ያሉ ወደ ገቢ ሊቀየሩ የሚችሉ ችግሮችን መለየት ነው። ችግር ወዳድነት ሳይሆን ነገር ግን በሰዎች መሀል ሰዎች ይህንን ለማግኘት ያን አገልግሎት ሊሆን ይችላል፣ ማቴሪያል ሊሆን ይችላል፣ በተለያየ መንገድ በእኔ አቅም ሊሰሩ የሚችሉ ነገሮችን መመልከት። ሌላ ሰዎች የሚማረሩበትን ወይም ርዕስ አድርገው እንደ ችግር ይሄ ቢኖር ይህን ብናገኝ ወይም ደግሞ ይሄ ተወደደ፣ ይሄ ተበላሸ የሚሉትን አይነት ነገር አሰስመንት ማድረግ ይገባል ማለት ነው። ጥናት ማድረግ ይገባል። ሌላው ምንም አይነት ወይም አገልግሎት ወደ ተለያየ ሁኔታ የወረደ የጥራት ደረጃ ያለው አገልግሎቱ ይሁን ማቴሪያሉ በጥራት ደረጃ እንደ ችግር ሆኖ ሲቀርብ ስትመለከቱ እዚህ ላይም ትኩረት አድርጎ እንደ ችግር ተመልክቶ በጥራት ደረጃ ማየት ይገባል ማለት ነው። ማንኛውም የምታያቸው ችግሮች የቢዝነስ አጋጣሚዎች እንደሆኑ በትኩረት መረዳት ይገባል ማለት ነው። ሁለተኛ፣ በዚህ አይነት መልኩ ካያችሁ በዙሪያ ያሉ ወደ ገቢ ሊቀየሩ የሚችሉ ችግሮችን መለየት። በዚህ መልኩ ከለያችሁ በኋላ ከዛ የገበያ ጥናት ማድረግ ይገባል ማለት ነው። ሶስተኛ፣ የገበያ ጥናት። አንድ የንግድ ሀሳብ ካለህ ቼክ ማድረግ አለብህ። የገበያ ጥናትን ስታደርግ ቼክ ማድረግ ያለው ይሄው ምንድነው? አንደኛ ደንበኞች ማለት የኔ ተጠቃሚዎች እነማን ናቸው፣ የት አካባቢ ነው ያሉት የሚለውን ማጥናት ይገባል። የገበያ ጥናት ማለት ነው። በዚህ ዘርፍ ላይስ ተወዳዳሪዎችስ አሉኝ ወይ የሚለውን በትኩረት መመልከት ይገባል ማለት ነው። በሶስተኛው ነጥብ ያንተ ቢዝነስ የተሻለ ወይም የሚለይበት መንገድ አለ ወይ? ይህንንም ትኩረት ሰጥተህ ልታይ ይገባል ማለት ነው። ሰዎች መጠየቅ፣ ገበያዎችን ማጥናት፣ መመልከትና የእነኚህን ግብአት ለአንተ የገበያ ጥናት ጥሩ ዳታ ስለሆኑ ማለት ነው። በአራተኛ ደረጃ የአዋጭነት ጥናት ወይም ፊዚቢሊቲ ስተዲ የሚባለው ነው። ገበያን ወይም ንግድን ፕራክቲካል መመርመር ያስፈልጋል። አንደኛ ባለህ ልትጀምረው ትችላለህ ወይ? ይህም ቢዝነስ የአዋጭነቱን ጥናት ስትመለከቱ አንተ የመረጥከው ቢዝነስ ባለህ ገንዘብ ልትጀምረው ትችላለህ ወይ? ሌላው ህጋዊና የደህንነት ስጋት አለበት ወይ?
ስራህን ከጀመርክ በኋላ የደህንነት ስጋት ውስጥ ገብተህ ወደ ኪሳራ፣ ወደ ቃጠሎ፣ ወደ በተለያየ ናቹራል ዲዛስተር ሊሆን ይችላል፣ የሰዎች የተፈጥሮ አደጋ በተለያየ ምክንያት ልታጣ አይገባም። የደህንነት ስጋት ሊኖረው ስለማይገባ ይህንም ማየት ይገባል ማለት ነው። ወይም ደግሞ በምን ያክል ፍጥነት ትርፍ ልታገኝበት ትችላለህ፣ ይህንንም ከግንዛቤ ውስጥ ማስገባት ይገባል ማለት ነው። በትንሹ ያው በጠቅላላ ሲባል የአዋጭነት ጥናቱ በትንሹ ትጀምራለህ፣ በፍጥነት መሞከር ነው። በብዙ ኢንቨስት ከማድረግ በፊት መማርና ማወቅ ያለብን እዛ ላይ ታገኛለህ ማለት ነው። የት አዋጭነት ጥናትህን ስትመለከት እና ስትሰራ ማለት ነው። አምስተኛ የትርፋማነት እና የእድገት አቅም። ትርፋማነቱና እድገቱ ጥሩ ንግድ አትራፊና አዳጊ መሆን አለበት። ይህንን ስትመለከት ለዚህም የሚከተሉትን ጥያቄዎች መጠየቅ አለብህ። ጠቅላላ ትርፉ ወይም ፕሮፊት ማርጅኑ ምን ያክል ነው? መስፋፋት የሚችለው የመቻል አቅሙስ? የሚሉትን እነኚህን በግምት ውስጥ አስገብተህ መስራት አለብህ ማለት ነው። ሌላው እዚህ ላይ ስንሆን ታሳቢ ነው። ምንም እንኳ ትንሽ ቢዝነስ ቢሆንም ከግምት ውስጥ ማስገባት ያለባችሁ የትርፋማነትና የእድገት አቅምን ምንጊዜ ማሰብ ያለባችሁ ምንም እንኳ ትንሽ ቢዝነስ ቢሆንም አቅርቦትና ዴሊቨሪ እነኚህ ትንንሽ ቢዝነስ የምንላቸው አቅርቦት ወይም የዴሊቨሪ አገልግሎት ማለት ነው። የጽዳት አገልግሎት ወይም ደግሞ ለምሳሌ ሃኒቢ ሊሆን ይችላል፣ ማር ማምረት ሊሆን ይችላል፣ ወይም ደግሞ ዲዛይን ሰርቪስ ሊሆን ይችላል። እነኚህ ጥሩ የንግድ ማኔጅመንት ካለው ያድጋሉ። ለምሳሌ እንመልከት። በሀገራችን ኤልሳ ቆሎ የምትሸጥ አንዲት እንስት እንደነበረች እናውቃለን። ነገር ግን አሁን ኤልሳ ቆሎ ያለበትን ደረጃ በቀላሉ መገመት ትችላላችሁ እናንተ። ኤልሳ ቆሎ የሌለበት የኢትዮጵያ ባውንደሪ የለም። ኢንክሉዲንግ በዓለም ደረጃ ወደ ተለያየ አቅጣጫ ኤክስፖርት እንደምታደርግም እናውቃለን። ስለዚህ የትርፋማነትህና እድገትህ አቅም እዚህ ውስጥ ኮንሲደር ልታደርገው ይገባል ማለት ነው። ስድስተኛ ደረጃ ለረጅም ጊዜ ማስቀጠል ወይም ደግሞ ሰስቴኔቢሊቲ ማለት ነው። ንግድህ ትርፋማ እንደሆነ ወይም ደግሞ ኢን ዘ ሎንግ ራን ትርፍ ሊኖረው ይችላል፣ ወይም ደግሞ እንደ ንግዱ ባህሪ ማለት ነው። ይህ ንግድ ከአሁን ጀምሮ ለቀጣይ ከ5 እስከ 10 ዓመት ይቀጥላል ወይ? የጀመርኩበት ሁኔታ ያጠናሁት የመረጥኩት የንግድ ሀሳብ ከ5 እስከ 10 ዓመት ሊቀጥል ይችላል ወይ? እንደገና ከቴክኖሎጂና ገበያ ልውውጥ ጋር አብሮ መራመድ መሄድ ይችላል ወይ? ለምሳሌ እንደ ምግብ፣ ዲጂታል አገልግሎት፣ ታዳሽ ኃይል ወይም ትምህርት ብዙ ጊዜ አትራፊ ሆነው ሊቆዩ ይችላሉ ከ5 እስከ 10 ዓመት። እነኚህን ከላይ የጠቀስናቸውን ወደ ከ6 የሚሆኑ ነጥቦች ለምሳሌ መጀመሪያ ዋና የቢዝነስ መምረጫ ዘዴዎች፣ መጀመሪያ ራስን መገምገም፣ ሁለተኛ በዙሪያ ያሉ ወደ ገቢ ሊቀየሩ የሚችሉትን ችግሮችን መለየት፣ ሶስተኛ የገበያ ጥናት ማድረግ፣ አራተኛ የአዋጭነት ጥናትን ማድረግ፣ አምስተኛ የትርፍና እድገት አቅምን መገምገም፣ ስድስተኛ ለረጅም ጊዜ ማስቀጠል ወይም ሰስቴኔቢሊቲ ያልነውን ከግምት ውስጥ በማስገባት ንግዳችንን ልንጀምር እንችላለን ማለት ነው። መልካም። ቻናሉን ይህን ቪዲዮ ከወደዳችሁት ለሌሎች ብታጋሩት እና ተመልካቾቻችን በርከት ያላችሁ ተመልካቾች ይህን ቪዲዮ እያያችሁ ሰብስክራይብ አታደርጉም። ያደረጋችሁ እናመሰግናለን። ያላደረጋችሁም ደግሞ እንደምታደርጉ ተስፋለን። አመሰግናለሁ። ሰላም ሁኑ ባይ። ሰብስክራይብ አድርጉ እንጂ። አዎ